ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ ይያለን በለቱ የተሰሙ ዋናና ጉዳዮችን ወደ እናንተ ይዘን ቀርበናል። ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ ጀነራል ታደሰ ወረደ ተናገሩ። ጀነራሉ ነገሩ ከቁጥጥር ውጪ እየወጣ ነው በማለት አስጠንቅቀዋል። በዝርዝር እንመለከተዋለን። በመላ ትግራይ ሰላማዊ ሰልፍ ተጠራ። ሰልፉ በተመሳሳይ ሰዓት በሁሉም የትግራይ ከተሞች ይደረጋል ተብሏል። ታዳምጡታላችሁ። በአዲስ አበባ ከዛሬ ጀምሮ እርምጃ መውሰድ ተጀመረ። ከተማ አስተዳደሩ ከሳምንት በፊት ቀነ ገደብ ሰጥቶ የነበረ ሲሆን ማስጠንቀቂያውን አላከበሩም ባላቸው የግዳጅ እርምጃ እየወሰደ ነው። ምንነግራችሁ ጉዳይ ነው። ቻይና የደበቀቻቸው ሚሳኤሎች አውጥታለች። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ ለመግባት ወታደራዊ ትንኮሳ እየፈጸመ መሆኑ ተገለጸ። ህወሓት ትዕግስት ያልቋል በማለት መግለጫ ከማሰራጨቱ ጋር የተናበበ እንደሆነ ተመልክቷል። ከክልሉ መንግስት መግለጫ መረዳት እንደተቻለው የኤርትራ ጦር ሰርጎ የገባባቸውንና ትንኮሳ የፈጸመባቸውን ዋና አካባቢዎች የሚከተሉት ናቸው። የአፋር መንግስትን ጠቅሶ ከዘረዘራቸው አካባቢዎች ውስጥ ቡሬ በድንበር አካባቢ የሚገኝ ሲሆን የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ ያደረገበት መሆኑ ተጠቅሷል። ደናክል በተለይም በጨው ክምችት የታወቀ የዚያ አካባቢ ክፍል የሰርጎ ገብነትና የትንኮሳ ሙከራዎች እየተፈጸሙ እንደሆነም ተነግሯል። ጋረቦ እና አዋላ እነዚያ አካባቢዎች በኤርትራ ጦርና ወረራ ትንኮሳ የተፈጸመባቸው መሆኑን ክልሉ በመግለጫው ዘርዝሯል። የአፋር ክልል መንግስት በመግለጫው የገለጸው የኤርትራ ወታደሮች በአካባቢው ሰላማዊ ዜጎችን በማዋከብና የክልሉን ሉዓላዊነት በመድፈር ላይ ይገኛሉ። ይህ ድርጊት በአስቸኳይ ካልቆመ ክልሉ ራሱን ለመከላከል አስፈላጊውን እርምጃ ይወስዳል ብሏል። የአፋር ክልል መንግስት በዚሁ መግለጫው የኤርትራ መንግስት ወታደሮቹን ከክልሉ ድንበር አካባቢዎች በአስቸኳይ እንዲያወጣ ጥሪ አቅርበዋል። እንዲሁም የፌዴራል መንግስት ጉዳዩን በቅርበት ተመልክቶ ዘላቂ መፍትሄ እንዲሰጥ አሳስቧል። ይህን አስመልክቶ የኤርትራ መንግስት እስካሁን የሰጠው ይፋዊ ምላሽ የለም። ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ ጀነራል ታደሰ ወረደ ተናገሩ። ጀነራሉ ነገሩ ከቁጥጥር ውጪ እየወጣ ነው በማለት አስጠንቅቋል። ጀነራሉ የህጻጽን ወቅታዊ ሁኔታ በተመለከተ መግለጫ በሰጡበት ወቅት ነው ይህም ማስጠንቀቂያ ያቀረቡት። ለረሃቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጀነራሉ ይህ ካልሆነ ግን ጦርነት ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭ ሰጥተዋል። ነገሮች በዚህ ከቀጠሉ ከቁጥጥር ውጪ ይሆናሉ ሲሉ የቀጠሉ ሲሆን በዚህ ዓመትም የግድ ተፈናቃዮች ወደ ቀያቸው መመለስ አለባቸው ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉ ማስጠንቅቋል። ፕሬዝዳንቱ በሰጡት ማብራሪያ በህጻጽ ጨምሮ በትግራይ ውስጥ ባሉ 146 ተፈናቃዮች መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙም ተገልጿል። ከረድኤት ድርጅት የሚሰጠው እርዳታ በወር 16.1 ኪሎ ግራም መሆኑን የጠቀሱ ፕሬዝዳንቱ ተፈናቃዮች ለወፍጮ፣ ለሰብል፣ ለጨውና ለሌሎች ወጪዎች የሚሸፍኑት ከዚሁ ከሚሰጣቸው ወራዊ የእህል ድርሻ በመሆኑ ለከፍተኛ ማህበራዊ ችግር መጋለጣቸውን ተናግረዋል። በህጻጽ መጠለያ ጣቢያ የደረሰው የረሃብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተናል ጀነራል ታደሰ የጊዜ አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝዳንቱ በሚመራ ቡድን አዋቅሮ ወደ ስራ መግባቱንም አሳውቋል። በትግራይ ከጦርነቱ በፊትም ሆነ በኋላ 1.1 ሚሊዮን ተፈናቃይ ህዝብ መኖሩን ያብራሩ ፕሬዝዳንቱ ከዚሁ 891 ሺህ የሚሆኑት በትግራይ ውስጥ የሚገኙ ሲሆኑ የምዕራብ ትግራይን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፕ ውስጥ እንደሚገኙም ገልጸዋል። በህጻጽ መጠለያ የሚገኙ ተፈናቃዮች አብዛኞቹ ከምዕራብ ትግራይ መጡና የተለያዩ ችግሮችን የተሸከሙ መሆናቸውን በወቅቱ ደህና የነበሩት አሁን የደከሙ ሲሆን ደክሞ የነበሩት ደግሞ በህይወት የሌሉ መሆናቸውንም ገልጸዋል። አሁን በህጻጽ በጎላ ሁኔታ የወጣው ችግርም ቀደም ብሎ የሚታወቅ እንደነበረና መንግስት ችግሩን ለመፍታት ሲሞክር መቆየቱን ነገር ግን የተደረገው ጥረት በቂ እንዳልነበረ ፕሬዝዳንት ታደሰ ወረደ ተናግረዋል። በተፈናቃዮች ላይ እየተደረገ ያለው ጥረት አስቸኳይ ህይወት አድን ተግባር እንጂ ዘላቂ መፍትሄ ያልሆነ
ያለውን ሲሉ የተናገሩ ፕሬዝደንቱ ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮችን ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው ብለዋል። ተደጋጋሚ ችግሮችን ከምንጩ ለማድረግ መስራት እንደሚያስፈልግና የችግሩ መነሻ ለይቶ ማወቅ ወሳኝ መሆኑንም ሌተናል ጀነራል ታደሰ ጠቁመዋል። ፕሬዝደንቱ በመግለጫቸው የተፈናቃዮች ህይወት እየተጠበቀ ያለው ከመንግስታዊ ካልሆኑና ከሌሎች የረድኤት ድርጅቶች በሚገኝ እርዳታ ብቻ ሳይሆን በአካባቢው ያለው ህዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸው ይህም የትግራይ ህዝብን የመረዳዳት ባህል ከፍተኛ መሆኑን ያሳያል ብሏል። የጊዜ አስተዳደሩ አሁን ባለው አቅም የመንግስት ሰራተኞችን ደሞዝ ለመክፈል እንኳን እየተቸገረ በመሆኑ ተፈናቃዮችንም ሆነ በችግር ያለው ማህበረሰብ ለመርዳት የተቀናጀ የገቢ ማሰባሰብ ስራ እንደሚጀመርም ገልጸዋል። የ2018 ዓ.ም የጊዜ አስተዳደር ዋና ዕቅድ ተፈናቃዮችን ደህንነቱ በተጠበቀ ሁኔታ ወደ ቀያቸው መመለስና ችግራቸውን በዘላቂነት መፍታት መሆኑን የገለጹት ሌተናል ጀነራል ታደሰ ይህን ተግባራዊ ለማድረግ የፌዴራል መንግስት መላው የኢትዮጵያ ህዝቦች እንዲሁም አደራዳሪ ተቋማት በቁርጠኝነት እንዲሰሩ ጥሪ አቅርበዋል። በጸለምት አካባቢ በተደረገው የተፈናቃዮች የመመለስ ሂደት ላይ የታዩ ችግሮች በወልቃይት ተፈናቃዮች ላይ እንዳይደገሙ መስራት እንደሚያስፈልግ እየተነገረ ይገኛል። ሌተናል ጀነራል ታደሰ ወረደ ያጋጠመውን አደጋ ለመመከት ሁሉም ወገን እንዲረባረብ ጥሪ በማቅረብ መግለጫቸውን አጠቃለዋል። በመላ ትግራይ ሰላማዊ ሰልፍ ተጠራ። ሰልፉ በተመሳሳይ ሰዓት በሁሉም የትግራይ ከተሞች ይደረጋል ተብሏል። በትግራይ ክልል ሁሉም ከተሞች ተመሳሳይ ሰዓት የሚካሄደው ሰላማዊ ሰልፍ መጠራቱን የተሰማው ሰልፍ እንዲወጡ ጥሪ የቀረበላቸው የንግዱ ማህበረሰብ ሲሆን የሰልፉ ምክንያትም አዲሱን የግብር አዋጅና ታክስ እንዲሁም ወለድን የተመለከቱ ጉዳዮች እንደሆነ የክልሉ ንግድና ኢንዱስትሪ ምክር ቤት ኃላፊን ጠቅሶ የክልሉ ቴሌቪዥን ዘግቧል። የፌዴራል መንግስቱን ለመቃወም የተጠራው ይህ ሰልፍ ከጀርባ የህወሓት እጅ ሳይኖርበት እንደማይኖር ተገምቷል። በአዲስ አበባ ከዛሬ ጀምሮ እርምጃ መወሰድ ተጀመረ። ከተማ አስተዳደሩ ከሳምንታት በፊት ቀነ ገደብ ሰጥቶ የነበረ ሲሆን ማስጠንቀቂያውን አላከበሩም ባላቸው ላይ የግዳጅ እርምጃ እየወሰደ ነው። የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀባ የአዲስ አበባ ነዋሪዎች የመብራትና የውሃ አገልግሎት አታገኙም መባላቸውን ተናግረዋል። በአዲስ አበባ የተለያዩ አካባቢዎች የመኖሪያ ቤታቸውን አጥር ግራጫ ቀለም ያልቀቡ አምፖል ያልሰቀሉ እንዲሁም በአካባቢያቸው የደህንነት ካሜራ ያልገጠሙ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን ፎርቹን ጋዜጣ ዘግቧል። ከሚኖሩበት ቀበሌ በመጡ የመንግስት ኃላፊዎች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባቸው የሚል መመሪያ እንደተሰጣቸው ዘገባው አመልክቷል። በአካባቢው ዋና ዋና ቦታዎች ላይ ይሰቀላል የተባለው የደህንነት ካሜራ ያስፈለገው በከተማዋ ነዋሪዎች ዘንድ በተደጋጋሚ የሚነሳ የደህንነት ጥያቄ በመኖሩ ነው ተብሏል። ለነዋሪዎቹ ከተሰጣቸው መመሪያ ውስጥ ሁለቱ የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መጠቀም እንደሌለባቸው ተገልጾላቸዋል። የከተማው ኃላፊዎች ይህንን መመሪያ በፍጥነት ያልተገበረ ነዋሪ ቅጣት እንደሚዳረግ መናገራቸውም ተሰምቷል። ቅጣቱ የሚፈጸመው ነዋሪዎች መንደራቸውን የማስዋብ ስራ ማከናወናቸውን በድጋሚ ከፈተሸ በኋላ መሆኑን ተመላክቷል። ይህን ያላከናወነ ግለሰብ እንደ መብራትና ውሃ ያሉ መሰረተ ልማቶች ይቋረጥበታል መባሉን ከዘገባው ተመልክተናል። ቻይና ከ100 በላይ አህጉር አቋራጭ ባሊስቲክ ሚሳኤሎችን በ3 የሚሳኤል መተኮሻ ስፍራዎች ዝግጁ አድርጋ አስቀምጣ ልትሆን እንደምትችል ከአሜሪካ የመከላከያ መስሪያ ቤት ፔንታጎን የወጣ ረቂቅ ሪፖርት አመላከተ። ቻይና የኒውክሌር ጦር መሳሪያ ብዛትን ለመገደብ ለሚደረገው የጦር መሳሪያ ቁጥጥር ላይ ለመነጋገር ፍላጎት የሌላት መሆኑን ፔንታጎን በሪፖርቱ አመላክቷል። በአሜሪካ ቺካጎ መሰረቱን ያደረገው አቶሚክ ሳይንቲስት የተባለ መጽሔት በበኩሉ ከምንጊዜውም በላይ የጦር መሳሪያዋን በአይነትና በብዛት እየጨመረችና እያዘመነች የምትገኘው ቻይና የኒውክሌር ኃይል ከታጠቀ ማናቸውም ሀገር በላይ የኒውክሌር የጦር መሳሪያዎችን በማከማቸት ላይ የምትገኝ መሆኗን ገልጿል። ቤጂንግ በበኩሏ ሪፖርቱን ሆነ ብሎ የቻይናን ስም ለማጥፋትና የዓለም አቀፉን ማህበረሰብ ለማሳሳት ያለመ ነው ስትል ውድቅ አድርገዋለች። ባለፈው ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒውክሌር ጦር መሳሪያ ቅነሳ ላይ ከሩሲያና ቻይና ጋር ተባብረው ለመስራት
መዘጋጀታቸውን መግለጻቸው ይታወሳል። ይሁን እንጂ ቻይና በዚህ ላይ የመሳተፍ ፍላጎት እንደሌላት አሁን ላይ ፔንታጎን ይዞት የወጣውና ሮይተርስ ተመልክቻለሁ ያለው ሪፖርት አመላክቷል። በአሁኑ ሰዓትም ቻይና ከ100 በላይ የሚሆኑ DF-31 በመባል የሚታወቁ አህጉር አቋራጭ ሚሳኤሎችን በሞንጎሊያ ድንበር አቅራቢያ በሚገኝ የኒውክለር ማከማቻ መተኮሻ ስፍራ ላይ ማስቀመጧን የገለጸው የፔንታጎን ሪፖርት አሁንም ቢሆን በጦር መሳሪያ ቅነሳ ላይ ለመነጋገር ቻይና ፍላጎት የሌላት መሆኑን ተረድተናል ሲል ቻይናን ወንጅሏል። ፔንታጎን ከዚህ ቀደም በወጣው ሪፖርት የሚሳኤል መተኮሻ ስፍራ መኖሩን ገልጾ የነበረ ሲሆን በስፍራው ምን ያህል ሚሳኤሎች እንዳሉ አለመግለጹ ይታወሳል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሁንላችሁ።